እንደምትመለከቱት እንግዲህ በማሽላው መሃል ነው የምንገኘው። እንግዲህ እዚህ ጋር ጓደኛዬ ወንድሜ ሻምበል መንገሻ ከጎን ያለ እዚህ ጋር ወዷ ባለቤት ያለች ጥንቅሽ አምሮናል። ዛሬ ጥንቅሽ መብላት አለብኝ ብላ እንግዲህ ማሽላ ውስጥ እንደምታዩት ከሰው ማሽላው ሰላም ቤተሰብ ራያ ተወልዶ እንግዲህ ብሉ ሊጠጡልኝ የማይል ሰው የለም። ሁላችሁም ራያን ማታቋትኝ ወደኛ ወደ ራያ አካባቢ ብትመጡ እንደምትመለከቱት ወንድማችን ብሉ እንደፈለጋችሁ እርሻችሁ አይደለ እንዴ ብሎናል። ስለዚህ ራሹ ወዳ ናገሩ ዞበለ ራሹ ወዳ ናገሩ ሮቢት ራሹ ወዳ። ሰላም ጤና ይስጥልን ንጉስ ራያ ዩቲዩብ ተከታታዮች እንደምን ከርማችኋል? እኛ በጣም ሰላም ነን እግዚአብሔር ይመስገን። እንግዲህ ዛሬ የምንገኘው በራያ ቆቦ በአዝመራው በማሽላው በአቦላው እንግዲህ ይሄን የመሰለ አቦላ ባለበት ሁኔታ ነው ያለነውና እንደው በዚህ አካባቢ የተገኛችሁት ለምንድን ነው ካላችሁኝ ውዷ ባለቤቴ እንግዲህ ጥንቅሽ አምሮኛል፣ ጥንቅሽ ካላመጣህልኝ ዛሬ ሙቼ እገኛለሁ ብላለች። ጥንቅሽ ካላበላኸኝ ያ ማለት እንግዲህ እኔ ከቤት እንደምታዩት እንግዲህ ከከተማው ትንሽ ወጣ ብለናል። ከከተማው ወጣ ብለን ደግሞ ጥንቅሽ ያለበትን አካባቢ ነው እየፈለኩ ያለሁት። እንግዲህ ጥንቅሽ ይገኛ ይገኝ እዚህ የማውቀው ነገር የለም። ባለቤቱም ካገኘኝ ያው እንግዲህ መመታት አይቀርም። ላለመመታት እንግዲህ ራሴን አዘጋጃለሁ። ያው እንግዲህ ባለቤቱም ከተገኘ እናስፈቅዳለን ብዬ አስባለሁኝ። ለማንኛውም አብራችሁን እስከ መጨረሻው ድረስ ተከታተሉን። እንደምታዩት ይሄን አካባቢ እንግዲህ የምታውቁት ልጆች ካላችሁ የራያ ቆቦ ልጆች አካባቢ ካላችሁ ይሄ የት አካባቢ እንደሆነ ኮሜንት ጽፉልኛላችሁ። እስከ መጨረሻው ድረስ አብራችሁን ቆዩ። እንደምትመለከቱት እንግዲህ በማሽላው መሃል ነው የምንገኘው። እንግዲህ እዚህ ጋር ጓደኛዬ ወንድሜ ሻምበል መንገሻ ከጎን ያለ እዚህ ጋር ወዷ ባለቤት ያለች ጥንቅሽ አምሮናል። ዛሬ ጥንቅሽ መብላት አለብኝ ብላ እንግዲህ ማሽላ ውስጥ እንደምታዩት ከሰው ማሽላ ውስጥ ነው ያለሁት። እንግዲህ ማሽላውንም ይሄን ፈልጋ ራሷ ናት የምታገኘው ጥንቅሹ ከተገኘ ማለት ነው። ይኑር አይኑር የምናውቀው ነገር የለም። ካለ ግን ከዛውም እየለየ የሚሆን እንደዚህ ነቅሳ የሚሆን በእያንዳንዱ ራሷን ትላለች። ስለዚህ ሰላም ባያቸው መጀመሪያ ፈልገሽ ታገኛለሽ። የለውም መሰለኝ ፈልጊና አግኝ መጀመሪያ። እንደምትመለከቱት እንግዲህ ጥንቅሹን ፈልጋ ታገኛለች። ካገኘች የጥንቅሽ ምልክቱ ምንድን ነው? ውሃ ነው የሚመስለው። ለምሳሌ ይሄ ውሃ ነው የሚመስለው። ኧረ ይሄ አይደለም፣ ይሄ ነጭ ነው። ይሄ ሻሜ እንትኑ ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? አለን እንግዲህ ጥንቅሽ ለመብላት በማሽላው መሃል ተገኝተናል። ለጋና አሁን ውስጥ የምትሄድ ገባ እያልኩ እንግዲህ ያው እየፈለገች ነው የምትገኘው። ይገኛል ንካሹ በጥርስሽም በምንም አድርገሽ ፈልጊ። ዙሮ እኔ ራሷ ናት ፈልጋ እንድታገኘው ነው ተመልካቾቻችንና እኔ ጥንቅሽ አምጣልኝ ብላለች። ካላገኘሁኝ ምንም ማድረግ አልችልም። የት እስቲ ገባ እያልኩ የለም ባይሆን በሱ ግብ ምናምን እንዳይኖር ግባ፣ ወደ ውስጥ ግባ እና ጠጋ በልኛ ተጠጋ ነው ነው ፈልጊያት የለውም። አዎ ነጭ ነው አልዘሩበትም። ምክንያቱም አሁን ገዳት ስለሆነ ይፈርጥናል። አንቺ ቀበሮ እንዳይበላሽ ነው። ይሄ የጥንቅሽ ረመረም ላይ ሆነ ጥንቅሽ አይደለም። አዎ እኔ ጥንቅሽ አውቃለሁ እኮ። ጥንቅሽ ታውቂያለሽ? እንዴት ያለ ነው? እሺ ንገሪያቸው ሲል ተመልካቾቻችን። ክርስቲያዊ ሳይሆን ነጭ አይደለም፣ ውሃ ነው የሚሆነው አይደለ? ውሃ ነው የሚሆነው። እሺ ና ጠጋ አድርገው፣ ካሜራውን ጠጋ አድርገው። ውሃ ነው የሚመስለው ማለት እንቻለሁ። ይሄ ለምሳሌ ና አሳያቸው። ይሄ ጥንቅሽ ነው አይደለም? ማርያም ላይ ሆነ ውሃ ነው የሚመስለው ብለሽ የለ እንዲህ ስታረገው ውሃ ያፈልቃል። ያነ መሬት ነው እንዲህ ውሃ የማያፈልቀው። እንዲህ ስታረገው ውሃ ያፈልቃል። እስቲ ለማንኛውም እኛ እንፈልጋለን፣ አንቺ ወደ ውጭ ሁኚ፣ እኛ ፈልገን እናመጣለን። ምክንያቱም የማሽላ ጋማው ጥሩ አይደለም ተመልካቾቻችን። የማሽላ ጋማ ለሷ ጥሩ አይመጣምና እኛ እንፈልጋለን፣ ወንዶች ፈልገን እናመጣለን። ተመልካቾቻችን እንበላ። ዛሬ ቆንጆ ቆይታ ይኖረናል ማለት ነው። ስለዚህ አብራችሁን እስከ መጨረሻው ድረስ ተከታተሉን። እንግዲህ የካሜራ ባለሙያውም ወንድማችን ደርቤ ጫኔ አለ አብሮን ይከተለናል ማለት ነው። እጅግ በጣም እናመሰግናለን ደርባዋ።
ሁላችሁም ጥንቅሹን ፈልገን እስከምናገኝ ድረስ በእርግጠኝነት አቦላውን ላሳያችሁ። ይኸው እዚህ ጋር ጥንቅሽ ማለት ይሄ ነው። እስቲ በቃ አዎ ባረብ ላገኘው ይሄ ነው አይደል? ተገንተን ይሄ ነው አይደል? ይሄ እንዴ ስታረገ ይዋዋል ያሳውቃል ባረብ እንደዚህ ስታረገው አለ ውሃለው የምር እንደዚህ አይደለና። ስለዚህ ይሄ ጥንቅሽ ነው። ይሄው እንደምታዩት ነው። ስለዚህ ወንድማችን ሻምበል ጥንቅሽን አግኝቶታል። ስለዚህ እንፈልጋለን። አሁን እስከ መጨረሻው ድረስ ተከታተሉን። ይሄ ምን ይባላል? እስቲ ይሄ ምን ይባላል? ያወቃችሁት ማለት ነው። አቤ አማን ነው፣ ሰላም ነው ወይ? ይሄን ተመልከቱት። እንግዲህ እንደምትመለከቱት ይሄ አቦላ ይባላል በራያ ቆቦ፣ እንዲሁም በሌሎች አካባቢዎችም ሊኖር ይችላል ምናልባት። እና እስከ መጨረሻው ድረስ ተከታተሉን። እኛ እንፈልጋለን። አንቺ እዚህ ጋር ጠብቂና ፈልገን እናመጣለን። እንጫወታለን፣ እስክሳ እንላለን። ሁሉ ነገር በጣም ዘና ብለን ነው የምንለው ማለት ነው። ና ጠብቂና ከሱ በቃ ይሄን አካባቢ ና ምን ልስጥሽ? ጥንቅሽ ስጠኝ። እሺ እስቲ ሰላም በላቸው ለውድ ተመልካቾቻችን። ስራ ዩቲዩብ እንግዲህ እዚህ ጋር የምትመለከቱት የራያው ገበሬ ሻምበል ይባላል። እንግዲህ እንደምትመለከቱት ከሱ ማሳ ተገንተናል። መቼም ቅር አይልህም። ጥንቅሽ እየፈለግን ነው በማሳ በርሻ ብሉ ሊጠጡልኝ ራያ ተወልዶ እንግዲህ ብሉ ሊጠጡልኝ የማይል ሰው የለም። ሁላችሁም ራያን የማታቋትኝ ወደኛ ወደ ራያ አካባቢ ብትመጡ እንደምትመለከቱት ወንድማችን ብሉ እንደፈለጋችሁ እርሻችሁ አይደለ እንዴ ብሎናል። ስለዚህ እጅግ በጣም እናመሰግናለን። ሰላም በላቸው። ምናልባት በውጭ ሀገር ያሉ ልጆች እህቶች ወንድሞች ስለሚኖሩ ሰላም በላቸው በያሉበት። ሁላችሁም ሰላም ይሁን። አብሽር አብሽር ሻምቤ ንጉስ ራያ ላይ ታገኘዋለህ። እሺ እንግዲህ እንደምታዩት ነው እየፈለግን ነው ያለነው። ማሽላውን እንግዲህ ሲና በዚህ ገባ ነው ናሲ ና በዚህ ታምበለኛው ናሲ እንደፈለግክ እንጂ ባለቤቴ። ስለዚህ ያለውን ነገር እንትን እንላለን። አብሽሩ እስከ መጨረሻው ድረስ አብራችሁን ቆዩ። እሺ መጀመሪያ ላንቺ ላቅምስሽ እንጂ መለጣው መልጫ ወስሽ አይው በዛ ውስጥ ደግሞ የሚፈልጋለ እየፈለገ ነው ገና። ይኸው ጥንቅሽ አገዳ ለናፈቃችሁ ታያለህ። ባይሆን ይሄ ተበላሽ ስላለው ተበላሽ ንፋ ናቢ ሳር ሊያጭዱ ነው ናቢ። እንዴት ነው ተመችቶሃል? ባክግራውንዱን አድርጎ ያዝ ያሳግብኝ በጣም ጥሩ የሚመስለው ልጅ አድርጌ ያለሽ እንግዲህ ይሄ አቦላ ነው። ጥንቅሽ አገዳ ይሄ አቦላ እንዴት ነው ያምራል። ይሄ ወር አድርገበት እንደምታዩት እንግዲህ እዛ ጋር የበሬ ቀዘባ ደርሶ እየተጫነ ነው። እንዴት ነው ጥንቅሹ ይጣፍጣል? ማን ያገኘው? አንቺ ልክሽ ያገኘሽ? እሷ አገኘው ወዲህ ያገኘው እንግዲህ በድጋሚ ማለት ነው። ጥንቅሽ ፈልጋ ካገኘች እሸልማታለሁ። ከርፈው ዝራው ይቀዋለሁ። እዛው አገሬ ራሴ አንቺ ፈልገሽ አላገኘሽው እንዳንቀድም ማለት ነው። በፊት ህፃን እያለ አገዳ ስጦነት እንዳያርድሽ
አገዳ አስጡነስቲ ምን ታያገና እንደ አርገና ማለት ነው ጣፍጣና እንዳትቀሙ ነው ውድ ተመልካቾቻችን እንግዲህ ጥንቅሹን በልታለች እንደምታያት ሆዷን ሞልቷል ሆዷን ሞልቷል እኔ እንግዲህ የሚጠበቅብኝ ነገር አድርጌያለሁ ጥንቅሽ አማረኛ አለች ፈልገሽ አገኛልኩኝ ግን አላገኘችም እኛ ፈልገን ያገኘነው በነገራችን ወዴት ሲከድ ምሳልና ደርስ ኦኬ ላረም ለምናምን ነው ወስል እንጠብቅም ስንሄድ እንዴ ነው ጣሃ ማሞለ ሆነና እሺ አሁን ያለልበይ እስቲ የለም ወንጭፍ እስቲ ያለልበይ ወንጭፍ ሲወነጨፍ እንዴት ነው ቆይ ወንጭፍ እናገኛለን እንዳታስቢ زولد مزارك سسيب ما جتنا يجتنا زر سسيب ما ودا حلا إلم سسيب ما مدفب التردد ተው መገና ተው መገና አገሩ ጨርጨር ራሹ ወጣ አገሩ ወጣ ራሹ ወጣ አገሩ በዋ ራሹ ወጣ አገሩ ቆፎ ራሹ ወጣ አገሩ ዞበለ ራሹ ወጣ አገሩ ሮቢት ራሹ ወጣ አገሩ ወርቄ ራሹ ወጣ ባጭር መነሽር የሚያሰናዳ አሁን ሆይ ጀግኖቹ ዘብ ከፊት ወራሪ አንበሳ ገዳይ ጠላት ወጋሪ የራያው ጀግና አንዱ ልጅና የጠላት ጦስ ነው ያገር ሰነኛ አባቱ ልቆት አያመነታም የልቡ ሳይደርስ አይመለስም ሰሴጎማ ዘወልደ መዛረቅ ሰሴጎማ ጀግና የጀግና ዘር ሰሴጎማ ወደ ኋላ አይለም ሰሴጎማ መድፈብ ይተወለቅ ተው መገና ተው መገና አገሩ ጨርጨር ራሹ ወጣ አገሩ ወጣ ራሹ ወጣ አገሩ በዋ ራሹ ወጣ አገሩ ቆፎ ራሹ ወጣ አገሩ ዞበለ ራሹ ወጣ አገሩ ሮቢት ራሹ ወጣ አገሩ ወርቄ ራሹ ወጣ ባጭር መነሽር የሚያሰናዳ አሁን ሆይ የጀግኖቹ ዘብ ከፊት ወራሪ አንበሳ ገዳይ ጠላት ወጋሪ የራያው ጀግና አንዱ ልጅና የጠላት ጦስ ነው ያገር ሰነኛ
አይመለስም አሁን ሰሴ ጎማ ዘወልደ መሳረቅ